እሺ ነው እሺ ተነስና እስቲ እድል ከፍለልኝ ትመጣለህ እንዴ ምንድነው? ጎሽ ነው አንበሳ ተነስ ተነስ እድል ከፍለልኝ ትመጣለህ ወደ ኮሎ ዛሬ እንዴ ለደኛ ትንሽ ተነሳ ገና ኮሎ ዛሬ ተነሳ አንተ እንዴ እንደውም እኮ ስፖርት ነው ሮጥ ሮጥ ብለህ ትመጣለህ ተይ አትጥፊብን አንቺ ከጠፋሽብን እኮ እኛ እኮ እንሞትብሻለን የዛሬ አበባዎች የነገ ፍሬዎች እንደምን አላችሁ ልጆች? ደህና ናችሁ ልጆች? በጣም ጥሩ ልጆች። በሉ ቁጭ በሉ ልጆች። ቁጭ በሉ እሺ አባባ እሺ በጣም ጥሩ ልጆች። ትንንሽ ወደፊት ትልቅ ወደ ኋላ ትንንሽ ወደፊት በዛ በኩል ያላችሁ እናንተ ማነው? ያ በዛ በኩል ጥግ ያለው ያ በዛ በኩል ጥግ ያለው ትንሽ ወደፊት አሁን በጣም ቁጭ በሉ ልጆች ቁጭ በሉ አትጋፋ ታዲያ ወደፊት በቃ ትንሽ ወደፊት በቃ ትልቅ ወደኋላ አሁን ልጆች በቃ ልጆች በጣም ጥሩ ነው ልጆች ጆሮ አቤት ሂሳብ ቤት ስራ ስላልሰራው ሂድና ከአንተ ደብተር ላይ ገለጥልኝ ኳስ ልጫወት እኮ ነው አሁን እኔ ምን አገባኝ ዳቦ ይዟል ተቀበለው ና ምንድን ነው ያዝከው በእጅግ ዳቦ አምጣው እንዴ ምሳዬ እኮ ነው አምጣው ሂድ በቃ የቤቲ ባል ጆሮ ያገላግል የለም መጀመሪያ ግን ጫማዬን ልሰር ቆይ እሺ እሰር ድብድብ ጆሮ አንተ ትናንትና ምን ብለን የሰደብከኝ? ኧረ እኔ ትናንትና ሲጀመር ትምህርት ቤት አልመጣሁም ሰምቼ ላለሁስ እንዴ አላቅልህም ዋ ምንድን ነው እውነት ነግሬሃለሁ አፍላፊ አታብዛ ደግሞ ምን አንተ በሆድ እየሰደብከኝ ነው እንዴ በሆድ እየሰደብከኝ ነው ኧረ አልሰደብኩም ትችለኛለህ እኔ አልደባደብም ምንድን ነው ያልከኝ በሆድ ካሁን እንዴ እኔ በሆድ ስለ መክሰስ እያሰብኩኝ ነበር እኔ አላቅልህም ሰድበኛል አሁን ምን አደረኩኝ እንዴ አንተ ይሄ ቦቸራ ግን ማለት ነው አላበዛው አበዛው በጣም እውነት የሚፈራ መሰለው እንዴ በራሴ ኳስ እኮ ነው እሱ የሚመርጠው በራሴ ኳስ እንዴ መብት እኮ ነው ደግሞ እኮ ጉልበት የለውም እኮ አዎ እኔ እናንተ ለሁለት ማለት ነው ያቅተናል አምስት ቢመታኝ ማለት ነው እኔ አንድ አላጣውም እውነት እንቀጠቅጠዋለን የትኛው ነው ያው ነው እሱ ነው ና ምንድን ነው ያልኩህ ቅድም ስለኔ ምንድን ነው ያለው አምስት ቢመታኝ አንድ አላጣውም አላልኩም ቅድም ኧረ እኔ አላልኩም እንዴ ብላ ና ትችለኛለህ ደግሞ ለሁለት ሆነን እንቀጠቅጠዋለን ሲል ነበር ና እኔ የለሁበትም ይኸው ወይ ስትነካኩት አንድ ነገር አድርጋችሁት ነው ቲቪ አዎ እኔ አውቄያለሁ ያው ዝንጀሮቹ ምናምን ሊያሳዩን እኮ ነው ያው ተራራ ምናምን በቃ መሄድ አለብኝ። እሺ እንዴ አጎቴ ልትሄድ ነው እንዴ? እመጣለሁ ደግሞ የሚቀጥለው ሳምንት። እሺ እሺ እሸኝታለሁ። እሺ ና በቃ ቻው አጎቴ። አንተ ጎረምሳ እመጣለሁ። እሺ በቃ ተመለስ፣ ግባ። ኦ ረስቼው ረሳሁት።
እቺን ደግሞ ለማንም እንዳትሰጥ እንካ። በቃ አመሰግናለሁ። ቻው 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 ቻው። ሂድ ግባ፣ በቃ ሂድ። ቻው። አጎቴን እኮ ሸኝቼው ወጣሁ። እማዬ ለምንድን ነው የምታስቸግረው? እኔ እኮ አልጠየቅኩትም። ራሱ እኮ ነው የሰጠኝ። አሁን ስንት ነው የተቀበልከው? 5 ብር እኮ ነው የሰጠኝ። አምጣው፣ እንደውም ለእኔ ስጠኝ፣ እኔ አስቀምጥልሃለሁ። እንዴ ባለፈውም እኮ ወስደሽብኝ እኮ መች ሰጠሽ? አስቀምጥልህና ይጠራቀምልህ፣ ከዛን ብዙ ነገር ትገዛበታለህ። እንኪ በቃ ኩሽ አንዳንድ ብታይ ዛሬ ስጋ እኮ ነው የበላሁት። እውነት ይሄ ውሸታም አልበላችሁም። ካላመንከኝ እጄ ላሸትት። እስቲ አሽቶ ካላመንክ እስቲ ሸወድኩሽ። ምን አለበት ብትሰጠኝ ግን? ተው። አንዳንድ ትንሽ ዳቦ አካፍለኝ። እንዴ ምንድን ነው ያልቅብኛል እኮ። እሺ ተው ግን ምን አለበት ብትሰጠኝ ግን? ተው ግን እንዴ ቆይ አንዴ ቆይ። አንተ ለሱ ዳቦ ባካፍለው ማለት ነው አንተ ትመቀኛለህ? አዎ እመቀኛለሁ። እሰጥክ ነበር ግን እሱ እመቀኛለሁ አለ። ለእኔ ስጠኝ ስልክ ሳትሰጠኝ ለእሱ ግን ልትሰጠው ነው? ምን አለበት ግን ቢሰጠኝ? እኔ እኮ ካንተ ቀድሜ ነው ስለምን ነው የነበረው። እሱ ከሰጠኝ እኮ ማለት ነው ለእኔ አካፍልካለሁ እኮ። እውነት? አዎ። እሺ ልስጠው? አዎ ስጠው በቃ። እሺ እንካ። እሺ አካፍለኛ እንዴ አካፍለኝ እንዴ። ምቀኛ አልሰጥም። እኔ የለሁበትም። ስለተሰጠኝ ዕድል አመሰግናለሁ። ከዚህ በመቀጠል መዝሙር እዘምራለሁ። የመዝሙሬ ርዕስ ደግሞ ሕፃኑ ማሙዬ ነው። ሕፃኑ ማሙዬ በደህና ሰንብተህ አመጣልሃለሁ ዳቦና ብስኩት ብስኩት አደባባይ ሁለት ዛፎች አሉ። እነሱን የነካ ልብ ይሰውራሉ። ሰውረው ለጅብ ይሰጣሉ። አንተ ባለ ጋሪ ውሰደኝ በሞቴ ስሙን ይከፍላለሁ እስከ ባለቤቴ። ስላዳመጣችሁኝ አመሰግናለሁ።